ሰላም ጤና ይስጥልን ውድ የዜና ቤተሰቦች፣ የከበረ ሰላምታችን ከያላችሁበት ይድረስ እያል አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም ዋና ዋናዎችን እነሆ። ኢራን ዩናይትድ ስቴትስ የሌላት የማጥቂያ ሚሳኤል ስርዓቶች አሏት። በሌላ በኩል ሰበር ዜና አለን። በቅርብ የወጡ ዘገባዎች እንደሚያመለክቱት የራሽያ ባለስልጣናት በእንግሊዝ፣ በፈረንሳይ እና በጀርመን ላይ ጠንከር ያሉ ማስጠንቀቂያዎችን ሰጥተዋል። በሌላ በኩል ደግሞ አስደንጋጭ ዜና አለን። ፓኪስታን እና ቱርክ ዩናይትድ ስቴትስ በኢራን ላይ ጥቃት ለመሰንዘር የጦር ሰፈሮቿን እንድትጠቀም የጠየቀችውን ጥያቄ ውድቅ አደረጉ። ዝርዝር ዘገባውን የምናየው ይሆናል። ኢራን ዩናይትድ ስቴትስ የሌላት የማጥቂያ ሚሳኤል ስርዓቶች አሏት። ከነዚህ የላቁ ሚሳኤሎች መካከል አንዳንዶቹ እስካሁን ጥቅም ላይ እንኳን አልዋሉም። የኢራን ክምችት እስራኤልን ብቻ ሳይሆን መላው መካከለኛ ምስራቅ ለመምታት የሚያስችል አቅም አለው። ዩናይትድ ስቴትስ እና እስራኤል ይህንን ጦርነት በአፋጣኝ እንዲያቆሙና በኢራን ላይ የከፈቱት ወታደራዊ ዘመቻ መክሸፉን እንዲያምኑ እናሳስባለን። ይህን የሚያደርጉ ከሆነ ግን የሚከተሉት ኪሳራና ጉዳት ከፍተኛ እንዲሁም ያልተጠበቀ ይሆናል። ያ ብቻ ነው። የራሽያ የመከላከያ ሚኒስቴር ይህ መግለጫ በኢራንና በእስራኤል ወይም በአሜሪካ መካከል ያለውን ከፍተኛ ውጥረት የሚያሳይ ሲሆን ወራሽያ ለኢራን ያላትን ወታደራዊ ድጋፍና ማስጠንቀቂያ በግልጽ ያሳወቀችበት ነው። በአሁኑ ወቅት እየተካሄደ ካለው ቀውስ የራሽያ ማስጠንቀቂያ ራሽያ ለአሜሪካና ለእስራኤል ጥብቅ ማስጠንቀቂያ መስጠቷ ተረጋግጧል። የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የክሬምሊን ቃል አቀባይ በኢራን ላይ የሚሰነዘሩ ጥቃቶች ያልተጠበቀና ከባድ መዘዝ እንደሚኖራቸው ገልጸዋል። የሚሳኤል አቅም ኢራን አሜሪካ የሌላት ወይም መከላከያዋን ሊያልፍ የሚችል የላቁ የሚሳኤል ስርዓቶች እንዳሏት የሚገልጹ ዘገባዎች አሉ። በተለይም የኢራን የሚሳኤል ክምችት መላውን መካከለኛ ምስራቅ የመምታት አቅም እንዳለው በተደጋጋሚ ተገልጿል። በቅርብ የወጡ ዘገባዎች እንደሚያመለክቱት የራሽያ ባለስልጣናት በእንግሊዝ፣ በፈረንሳይ እና በጀርመን ላይ ጠንከር ያሉ ማስጠንቀቂያዎችን ሰጥተዋል። የዚህ መግለጫ ዋና ዋና ነጥቦች እንደሚከተሉት ቀርበዋል። የራሽያ ማስጠንቀቂያዎች: የኒኩለር ጥቃት ዛቻ። ራሽያ፣ እንግሊዝ እና ፈረንሳይ ለዩክሬን የኒኩለር ቴክኖሎጂ ወይም የጦር መሳሪያ ለማቅረብ እየሞከሩ ነው በማለት ከሰሰች። የቀድሞ የራሽያ ፕሬዝዳንት ዲሚትሪ ሜድቬዴቭ ይህ እውነት ከሆነ ራሽያ በለንደን፣ በፓሪስ እና በዩክሬን ላይ የኒኩለር ጥቃት ለመሰንዘር ሕጋዊ መብት አላት ብለዋል። ጀርመንን በተመለከተ ራሽያ፣ ጀርመን እና ፈረንሳይ የጋራ የኒኩለር መከላከያ ጥምረት ለመፍጠር ማቀዳቸው ቀውስን የሚያባብስ ተግባር ነው በማለት ተቃውማለች። የፑቲን መግለጫ: ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ራሽያ በጦርነት ለማሸነፍ በሚያደርጉት ጥረት ወደማይመለሱበት ጽንፍ እየገቡ መሆኑን ገልጸው ይህም ለወደፊት ከፍተኛ ጸጸት እንደሚያስከትል አስጠንቅቀዋል። የምዕራባውያን ምላሽ ክሱን ማስተባበል: እንግሊዝና ፈረንሳይ ለዩክሬን የኒኩለር መሳሪያ ለማቅረብ አቅደዋል የሚለውን የራሽያ ክስ ምንም መሰረት የሌለው ውሸት ነው በማለት ውድቅ አድርገውታል። ዓላማው የምዕራባውያን ባለስልጣናት እንደሚሉት ራሽያ እንዲህ አይነቱን ዛቻ የምትጠቀመው ዓለም አቀፍ ማህበረሰብ ለዩክሬን የሚያደርገውን ወታደራዊ ድጋፍ እንዲያቆም ለማስፈራራት ነው። ለማጠቃለል ራሽያ በእርግጥም በእንግሊዝ፣ በፈረንሳይ እና በጀርመን ላይ የኒኩለር ዛቻዎችን የሰነዘረች ቢሆንም ክሱ የተመሰረተው ምዕራባውያን ለዩክሬን የኒኩለር መሳሪያ ሊሰጡ ነው በሚል የራሽያ ስለላ ድርጅት ባወጣው መረጃ ላይ ነው። በሌላ በኩል አስደንጋጭ ዜና አለን። ፓኪስታን እና ቱርክ ዩናይትድ ስቴትስ በኢራን ላይ ጥቃት ለመሰንዘር የጦር ሰፈሮቻቸውን እንድትጠቀም የጠየቀችውን ጥያቄ ውድቅ አደረጉ። ሁለቱም ሀገራት በኢራን ላይ በሚደረግ ማንኛውም ወታደራዊ እርምጃ ውስጥ መሳተፍ እንደማይፈልጉ በግልጽ አስታውቀዋል። እንደ አውሮፓውያኑ አቆጣጠር መጋቢት 23 ቀን 2026 ባለው ወቅታዊ መረጃ መሰረት የቱርክ ኮሚኒኬሽን ዳይሬክቶሬት ቱርክ የአየር ክልሏን ወይንም የጦር ሰፈሮቿን
ለአሜሪካና ለእስራኤል ጥቃት እንዲውሉ ፈቅዳለች የሚል ዘገባዎች መሰረተ ቢስ መሆናቸውን ገልጿል። ቱርክ ለቀውሱ ዲፕሎማሲያዊ መፍትሄ እንዲፈልግ እየወተወተች ትገኛለች። የፓኪስታን አቋም። የፓኪስታን የውጭ ጉዳይ ሚኒስቴር ፓኪስታን የአሜሪካ የድሮን ጥቃቶችን ወይም ወታደራዊ እንቅስቃሴዎችን ለማስተናገድ ፈቃደኛ አለመሆኗን በድጋሚ አረጋግጧል። ፓኪስታን በኢራን የኒውክሌር ተቋም ላይ የተሰነዘረውን ጥቃት በጽኑ አውግዛለች። የክልሉ ሁኔታ። ሁለቱም ሀገራት ጦርነቱን ወደ መላው መካከለኛ ምስራቅ እንዳይስፋፋ ስጋታቸውን ገልጸዋል። በተለይም ቱርክ ከኢራን ጋር ያላትን የንግድ ልውውጥ እና የኃይል አቅርቦት ጋዝ ግምት ውስጥ በማስገባት ገለልተኛ ለመሆን እየጣረች ነው። ይህ የፓኪስታንና የቱርክ ውሳኔ አሜሪካ በአካባቢው ያላትን ወታደራዊ አማራጭ ሊያጠበው እንደሚችልም ተገምቷል።